ጀግናው አርበኛ ደጃዝማች በላይ ዘለቀና ወንድማቸው እጅጉ ዘለቀ የተሰቀሉት ከዛሬ 81 ዓመታት በፊት ጥር 5 ቀን 1937 ዓ.ም ነበር። በላይ ዘለቀም ከአባታቸው ባሻ ዘለቀ ላቀውና ከእናታቸው ወይዘሮ ጣይቱ አስኔ በ1904 ዓ.ም ተወለዱ። አባታቸው ባሻ ዘለቀ ላቀው የልጅ ኢያሱ ሚካኤል አንጋች ወይም ባለሟል ነበሩ። በላይ ገና ልጅ ሳሉ አባታቸው በሰዎች በመገደላቸው ምክንያት በእናታቸው እንክብካቤ ያላባት አደጉ። እድሜያቸው እየጨመረ ሲመጣም የአባታቸውን ገዳይ ማን እንደሆነ በማወቅ ለመበቀል ገዳዩ ማፈላለግ ጀመሩ። ለምጨን ተሻግረው የአባታቸውን ደም ለመበቀል ሲጠባበቁ ሳለም ፋሺስት ኢጣሊያ ኢትዮጵያን ወረረች። በላይም ሀገርን የወረረውን የጣሊያን ጦር ለመውጋት ቆርጠው ተነሱም። ብዙ ተከታዮችን በማፍራትም ወደ አርበኝነት ገቡ። ጀግናው አርበኛ በላይ ዘለቀም ከፋሺስት ኢጣሊያ ጋር ባደረጓቸው ተደጋጋሚ ውጊያዎች ታላላቅ ድሎችን አስመዝግበው በርካታ የጣሊያንና የባንዳ ወታደሮችን በመማረክና በመግደል እንዲሁም የጠላትን ጦር ካምፖችን በማቃጠል ታላላቅ ጀብዶችን ፈጸሙ። የፋሺስት ኢጣሊያ ወራሪ ጦር በበላይ ዘለቀና በሌሎች ጀግና ኢትዮጵያውያን ታላቅ ተጋድሎ ድል ሆኖ ከምድረ ኢትዮጵያ ከተባረረ በኋላ ንጉሠ ነገሥት አፄ ኃይለ ሥላሴ ከእንግሊዝ ወደ ኢትዮጵያ በሱዳን በኩል ሲገቡ በላይ ዘለቀም የጎጃምን ብዙ ጦር አሰልፈው ንጉሡን በታላቅ ድምቀት መቀበል ታማኝነታቸውን አሳዩም። ንጉሡ ወደ መናገሻ ከተማቸው አዲስ አበባ ደርሰው ለአርበኞች ስልጣንና ሹመት ሲሰጡ ከበላይ ዘለቀ ያነሰ ድሎችን ያስመዘገቡ ለከፍተኛ ሹመትና ማዕረግ ሲታደሉ፣ በላይ ዘለቀ ግን እጅግ ከሚገባቸው በታች ሆኖ የደጃዝማችነት ማዕረግና የቢቸና ገዢ ብቻ እንዲሆኑ ተሾሙም። ጀግናው አርበኛ በላይ ዘለቀም ተበሳጩም። በዚህም ምክንያት ከበላይ አካል ወይም ከአዲስ አበባ የመጣን ትዕዛዝ አልቀበልም በማለታቸው ከማዕከላዊ መንግስት ባለስልጣናትና ከመንግስት ታማኞች ጋር በተደጋጋሚ ግጭት ውስጥ ገቡም። ወንድማቸው እጅጉ ዘለቀን አያሌው መሸሻንና ሽፈራው ገርባውን አስከትለው ሶማ በረሃ ገቡም። በዚያም ሳሉ ከጎጃም ከጎንደርና ከወሎ ከተውጣጣው የመንግስት ጦር ጋር ለሶስት ወራት ያክል ሲዋጉ ቆይተው በሚያዝያ ወር 1936 ዓ.ም እጃቸውን ለመንግስት ሰጡም። በላይና እጅጉ ዘለቀም አዲስ አበባ ተወስደው ታሰሩም። አዲስ አበባ ለተወሰኑ ወራት ያህል በእስር ከቆዩ በኋላ ግን በላይና እጅጉ ከእስር ቤት አምልጠው ወደ ጎጃም ሲያመሩ በድጋሚ ተያዙ። በመጨረሻም ወንድማማቾቹ በላይ ዘለቀና እጅጉ ዘለቀ ጉዳያቸው በልዩ ፍርድ ቤት ታይቶ ታኅሳስ 23 ቀን 1937 ዓ.ም የሞት ፍርድ ተፈረደባቸው። ጥር 4 ቀን 1937 ዓ.ም በገነት ልዑል ቤተ መንግሥት ዙፋን ችሎት ፊት ቀርበውም የሞት ፍርዱም ጸናባቸው። በውሳኔው መሰረትም ቅዳሜ ዕለት ጥር 5 ቀን 1937 ዓ.ም ጀግናው አርበኛ ደጃዝማች በላይ ዘለቀና ወንድሙ እጅጉ ዘለቀ በአደባባይ ተሰቀሉ። ደጃዝማች በላይ ዘለቀም የሻሽ ወርቅ፣ ባህሩ፣ መላኩ፣ ጎሹ፣ የሽመቤትና የሮምነሽ የተባሉ 6 ልጆችን አፍርተዋል። ደጃዝማች በላይ ዘለቀ የጠላትን ጦር በተለይ ጎጃም ውስጥ መቆሚያና መቀመጫ እንዳይኖረው በማድረግ ለኢትዮጵያ ከፍተኛ ውለታ ያበረከቱ ጀግና ናቸው። ጀግናው አርበኛ ደጃዝማች በላይ ዘለቀና